አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በዘት ይበልኝ። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብዬላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ስመጣ ምን ይዤላችሁ መጥቻለሁ? ራሳችኑ ሰብስክራይብ አድርገን ራሳችኑ ተከታትለን ራሳችን ሰፖርት እያደረግን እዚህ ደረጃ አስደርሰን እንዴት መጫወቻ እንሆናለን? ጋይስ ምን አስባችሁ ነው? ሄርሜላና አብርሽ በነገራችን ላይ አብዝታችሁታል፣ ከምር አብዝታችሁታል። ግን ጋይስ ምንድን ነው ያገባችን ሴት ባል የምትቀሙት? ለምንድን ነው ወንድ የለም አሏችሁ? እኔ ሴቱ አሁን ላይ የምነካው ግን አግብታ ትዳር የያዘችን ሴትን ለማፋታት ለማለያየት በቃ ብዙ የሚጣረው ነገር ምንድን ነው? እረ ሴቶች ግን በጣም ነው የሚያስጠላው ከምር። የሌለው ወንዶች ሳማን ያግባቸው። ትዳር የሌላቸው ወንዶች ቁጭ ብለው ወንድሞቻችን እናንተን እየጠበቁ አይደል? ለምን አትሄዱም እዛ? ልጅ ይዛ በቃ በፊት ሳታገባ አንድ ሴት ልጅ ሳታገባ በጣም ትፈልጋለች። ካገባችን በኋላ ልጅ እስከምትወልድ ያለው ፓርት ድረስ እንክብካቤ ሲኖር ልጅ ስትወልድ ለምንድን ነው ወንዶች ጎኗ የማትሆኑት? እንደውም ልጅ ይዛ ቁጭ ስትል እኮ ነው ሰፖርት ማድረግ ያለባችሁ። ኧረ በጣም ያስጠላል ግን ከምር። አንድ ሴት ልጅ ከእርግዝናዋ ጀምሮ እስከምትወልድ ባለው ሰዓት ድረስ ቢያንስ እንኳን እንክብካቤ ከጎኗ ሊኮን ይገባል። አብርሽ ምንድን ነው ግን ስራ? ኧረ በጣም ነው የሚደብረው ከምር። ሩታ የሴት ጀግና። ሴቶችዬ ከሩታ ጀግንነትን ትዕግስትን ተማሩ። እኔ በጣም ነው የኮራሁባት። በጣም ቆንጆ የማትሰበር ጀግና። ይቺ ደግሞ ምን ትመስላለች? እኔ እንደው አልሳደብም ከምር። እኔ ስድብም አልችልበትም፣ ግን እንዴት እንደሚጨጓራይ እኔው ሰብስክራይብ አድርጌ ነው ልቃጠል እንደ ጋይስ። የማዳም ቅሞች ታነቃናል። በራሳችን ለመበረታታት እንትን እንላለን። እነሱን ደግሞ አበረታተን መጫወቻ ያደርጉናል። እንዴት ታያላችሁ እስኪ? የማዳም ቅመም 48 ሰዓት ድረስ እግሯ አብጦ ከገትራ ሳህን ስታጥብ የምውል እህታችንን ላለማበረታታት እነሱን መጡ ቀሩ እያልን ሰዓታቸውን እየጠበቅን እየተከታተልን ይጫወቱብናል። ቦዲ ነው የሚጫወቱብን ማለት ነው። ስለዚህ ለኦዲየንስ ክብር ይኖርህ ሚስትህ ጋር። ግን እኔ በነገራችን ላይ ትልቅ ሽማግሌ አባት ቤተሰብ ሁለታቸውንም ገስጦ ተቆጥቶ አስታርቆ ትዳራቸውን በስነ ስርዓት እንዲመሩ የሚያደርግ ሰው እንደው ቢኖር ምን አለ ግን። አብርሽ ደግሞ ከእንደዚህ አይነት ነገር ብትቆጠብ። ጓደኞቹ ዝም ብሎ ህፃን፣ ከምር ህፃን። ትዳር እንደዚህ ነው እንደ ግን ትዳር እኮ በተፈጥሮ ክብር ያለው ፈጣሪ በጥበቡ መርቆ የሚሰጠን የተከበረ ትዳር ነው። እናንተ ግን መጫወቻ ነው ያደረጋችሁት። ከእናንተ ምን እንማርሽ? ስለዚህ ትዳራችሁን አክብራችሁ ለሚዲያ ለኦዲየንስ የሚመጣን ነገር እስኪ ለዩ። ሁላችሁም እኔ አንዳንድ ዩቲዩበሮች ግርም ይሉኛል። ከ100% 5% ናቸው። ሃይማኖቱም ክርስቲያኑም በየሃይማኖቱ እንደው ትንሽ እንደው ጸለየ ሶላት ሰገደ የሚባለው 5% ናቸው። ሌሎቹ በቃ ይሄ ብር ግን ይሰውራል እንዴ ጋይስ? እኔ ስላልቀመስኩት ነው መሰለኝ። ግን ይሄ ዩቲዩብ ብር እንዴት ነው የሚያደርገው እስኪ ንገሩኝ። አቅል በቃ እኔ እንጃ ምን ብዬ ልንገራችሁ እንዴ። ጭራሽ እኮ ሲቀምሱ ባሰባቸው። ከምር ብር ሲያገኙ ባሰባቸው። ሰው ብር ሲያገኝ ጥሩ ነገር ሲያገኝ ወደ ሃይማኖት ወደ ፈጣሪ ይጠጋል እንጂ ይርቃል እንዴ? ሶላት ሰግዳ ሂጃቧን ለብሳ ጅልባቧን ለብሳ ማሻአላ ተብላ የምትሰራው ዩቲዩበር ትንሽ ከፍ ያለ ጊዜ ሂጃቧን አውልቃ ትጠዋለች። ፀጉሯን በዚህ ብቅ ባረግ ትጀምራለች። እንደዚሁም ደግሞ ቤተክርስቲያን ሲጸልይ ቤተክርስቲያን ሲሄድ 1-2 ቪዲዮ የሰራና በ3 በ4ኛው ቪዲዮ ከፍ ያለ ጊዜ እንኳን ቤተክርስቲያን ጭራሽ። ምንድነው ግን ሰው ገንዘብ ባገኘው ቁጥር ፈጣሪውን እየራቀ ይሄዳል እንዴ? እንደዚህ ከሆነ ግን ይቅር መፈመስ ይቅር። እንደዚህ ከሆነ ጋይስ ትዳራችሁን ባርካችሁ ትዳራችሁን ዱአ አድርጋችሁ ሙስሊሙም የቤታችሁን ነገር በቃ ቀድሞ ኦዲየንስ እኮ ይከታተላችኋል። ከእናንተ መልካም ነገር ነገ ከሀገር ሲገባ እንደናንተ ጥሩ ነገር ሰርቶ ነገ
ሀገሩንም ለልጆቹም ጠቃሚ ቪዲዮ የሚሰራ ነገር እስኪ ያሳዩን። የምታሳዩን ነገር ነው የምታሳዩን ጭቅጭቅ ነው የምታሳዩን በቃ የተንዛዛ ነገር ነው የምታሳዩን ጸብ ነው የምታሳዩን እንዴ ከናንተ ምን እንማር? ቪዲዮ እኮ ተቀማጭ ነገር ነው። እንኳን በህይወት እያለን በህይወት ሳንኖር ራሱ ያን መጥፎም ሆነ ደግ ቪዲዮ ተቀማጭ ነው። ልጆቻችሁ ነገ እንዴት ነው የሚሆኑት? ያስጠጣል ጋይስ። ሻይ እየጠጣሁ ልቤም ተቃጠለ፣ በእነሱም ልቤ ተቃጠለ ከምር። ይቺ ደግሞ ሄርሜላ የምትባል ድሪቷም ማለት ነው። ምንድነው የሰው ባል ይዞ ወደዛ ወደዚህ በአንድ በልቶ በአንድ ተጫውቶ። እኔ የሴት ጓደኛ ጋይስ አታስጠጉ። የማዳም ቅሞች የሴት ጓደኛ እንዳይኖራችሁ። የሴት ጓደኛ አሁን ላይ ተባይ ሆኗል። ከምር እንዴ ሰው አይዞሽ ምናምን በቃ አብርሽዬ ታረቁ ምናምን ሩታዬ እንዳይደብራ ስንት ነገር ብላ ለራሷ ታደርጋለች እንዴ? ኧረ ጋይስ እኔ አላምንም ከእንግዲህ በኋላ። ደግነቱ የሴት ጓደኛ የለኝም እንጂ ቢኖረኝ ራሱ አባራቸዋለሁ። እና ሻይ ብዬ ደግሞ ጋማውን ቢሉ ባሌን ትቀልዳላችሁ። ጊዜው ከፍቷል ጋይስ። እና ሩታዬ ጀግና ናት። አንዳንድ ጊዜ ለአሁን ደስታ ብላችሁ ለአሁኑ እንደዚህ ደስታችሁ ቢሞላ መገፋት ዋጋ አለው። የተገፋ ሰው ምን ጊዜም ደስተኛ ነው የሚሆነው። የገፋ ሰው ግን ምን ጊዜም መጨረሻው አያምርም። እንገራችሁ ለጊዜው ሊያስደስታችሁ ይችላል። መጀመሪያ ሩታ ጋር አብርሽ ሲገናኝ እንዴት ነበረ? እንደዚህ እንደ ሄርሜላ ነበር አሁን እንዲህ ሲያደርጋቸው የነበረው። መጨረሻ ግን እያያችሁት ነው። ሩታ ሳትወልድ ሩታ ገና እንደዚች ነበረ በአንድ ላይ እንትን ሲሉ የነበሩት ማለት ነው። አሁን ጊዜ ተቀይሮ እያያችሁ ነው። አንቺም አሁን ነገ ወይ አንድ ልጅ ስትይዥለት ደግሞ ወደ ሌላ ሄዳል እንደ ቁጭ ታያለሽ። አንቺ እንኳን ጥንካሬ እንኳን የለሽም ትጃጃያለሽ። እንደ ሩታ ጀግና መሆን ነው እንጂ ጋይስ። እና ፕሊስ ጋይስ ሚስት እየፈለጉ ያሉ ወንድሞቻችሁን አግቡ። ሚስት እየፈለጉ ላጤ ለላጤ እዛው ተፈላለጉ እንጂ ባለትዳር አታበላሹ። ባለትዳር ትዳር አትበትኑ። እንዴት አለ ደግሞ ትዳር ያለው ወንድ የሚፈልጉ ሴቶች ናቸው መንፈስ የለቀቀባቸው። ፈጣሪ ትዕግስቱን ስጠኝ። እና ጋይስ ፕሊስ የሰው ትዳር አታበላሹ። ሰይጣን ነው ሰው ሲደሰት የማይወደው። የሰው ልጅ የሰው ትዳር ሲያምር ደስ ሊለን ይገባል። እና ወዶችዬ ፈጣሪ ትዳራችሁን ይባርክላችሁ። ፈጣሪ ትዳራችሁን ይጠብቅላችሁ። ከእንደዚህ አይነት ከሴት ሰይጣናት ሁሉ ይጠብቃችሁ እላችኋለሁ ጋይስዬ። ላይክ ሼር ሰብስክራይብ ያደረጋችሁ እስኪ እኛንም ማበረታቱን አብረን እንደግ። እንዴ በማዳም ቤት ያሉ እህቶቻችሁን እንንከባከባቸው። ላይክ ሰብስክራይብ እያደረግን እናሳድጋቸው። እነዚህን እንዝልዛይ ከምናሳድግ ማለት ነው። እና ወዶችዬ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ፍቅርን ለኢትዮጵያ ሀገራችን ይሁን። ሀገራችን ኢትዮጵያን ሰላም ያደርግልን። ሰላም ብያለሁ ሁላችሁንም። እንግዲህ ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ